ኦሪት ዘልደት ወይም ዘፍጥረት መቅድም ኦሪት ዘልደት ማለት ዜና ዘፍጥረት ማለት ነው። እንግዲህ ይሄ የጥጦስን የሐሳዌ መሲህን የምጽአትን የመንግስተ ሰማያትን ትናገራለችና አንድም ቃለ እግዚአብሔር ማለት ከመዝ በሎሙ እያለ እንዲበላቸው እንዲህ ያስተምራቸው እንዲገስጣቸው እያለ ሰርቷልና አንድም ወረደ ኤር ቅዱስ እንዲል ቃል ቅዱስ ሲል ነው። እንግዲህ ይሄ በኦሪትም የተነገረው ትንቢት አባቶቻችን ያስቀመጡት የጥጦስ 40 ዘመን ክርስቲያኖች ላይ የሚዘምተውን ዘመቻ ሐሳዌ መሲህ የመጨረሻው ከሃዲ በመጨረሻው የሚመጣውን የዕለተ ምጽአትን የመንግስተ ሰማያትን ነገር ትናገራለች ነው። ማን ኦሪት አንድም ቃለ እግዚአብሔር ማለት ነው። ኦሪት ዘፍጥረት ብሎ ቃለ እግዚአብሔር ማለት ነው። እንዲህ በላቸው እንዲህ መከራቸው እያለች ትናገራለችና ወረደ ኤር ቅዱስ ኤር ማለት ቅዱስ ማለት ነው። ቃል ቅዱስ ሲል ነው ይላል። አንድም ብርሃን ዘተፈነወ ማለት ነው። ኦሪት ማለት ብርሃን ዘተፈነወ ማለት ነው እና ኤርምያስ ማለት ብርሃን ማለት እንደሆነ አንድም መጽሔት ማለት ነው። መጽሔት መስታወት የአይንን ጉድፍ የጥርስን ጥርስ ላይ ያለን ቆሻሻ እድፍ ለይቶ የሚያሳይ ነውና በዚያም መስታወት ቆሻሻችን ጉድፋችን ነውራችን እንደምናስወግድበት ሁሉ ኦሪትም ደግሞ ጽድቅና ኃጢአትን ቆጥራ ለይታ ሰፍራ ትናገራለች። ይሄ ጽድቅ ነው ይሄ ኃጢአት ነው እያለች ማለት ነው። አንድም ስም ማለት ነው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክህ ብላ አምልኮቱን ትመሰክራለች። እስራኤል ሆይ እግዚአብሔር አምላክህ አንድ ነው ስማ አዳምጥ ብላ ትናገራለች ማለት ነው። ኦሪት ዘዳግም ላይ ምዕራፍ 6 ተራ ቁጥር 4 ላይ የተጻፈውን ነው። እግዚአብሔር አምላክ አንድ መሆኑን የእግዚአብሔርን አንድነት ሶስትነትም ሰፍራ ቆጥራም ትናገር ኦሪት ናት። አንድም ሕግ ስርዓት ማለት ነው። ኦሪት ማለት ሕግ ስርዓት ማለት ነው። ሕግ ሰርታ ሕገ ይኩንክሙ ሕግን ሰርታ ሕግ ይሁናችሁ፣ ስርዓት ሰርታ ስርዓተ ይኩንክሙ ስርዓት ይሁናችሁ። ኦሪት ይህችንም ኦሪት ስላለችና ነው። ይህችንም ኦሪት በተራራ ይመስላታል ነው። ከተራራ ላይ የወጣ ሰው አቁልቁሎ በተመለከተ ጊዜ ወደ ታች ዘዝቆ ባየ ጊዜ የወጣውን የወረደውን ያለፈውን ያገደመውን ያያል ነው። እውነት ነው። ተራራ ላይ ሆኖ የማይታይ የለም። ተራራ ላይ ስንወጣ ሁሉም ነገር ይታያል። ስለዚህ ከተራራ ላይ ሆኖ ወደ ታች በሚመለከቱበት ሰዓት ወደ ታች በሚያዩበት ሰዓት ተራራ ሁሉንም ያሳያልና ሁሉም ማየት ይቻላል። ኦሪትም ደግሞ ሁሉንም ነገር ታሳውቃል። የተማረ ሰው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚሆነውን ያውቃልና በማን በኦሪት ማለት ነው። ኦሪትን የሚያውቅ ሰው እንደዚያ ነው። የተማረ ሰው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚሆነውን ያውቃል። ጥንተ ነገር ውስጥ እንደምን ነው ቢሉ ጌታ እስራኤልን ከግብጽ ካወጣቸው በኋላ ሙሴን ጠርቶ ሕግ እሰራላችኋለሁና ወደ ደብረ ሲና ውጣ አለው። እሱም ሕዝቡን ለአሮንና ለሆር አስጠብቆ የተተዋገሁ ግርግር አትበሉ፣ ነገርም ያለበት ሰው ቢኖር እነዚህ ይስሟችሁ፣ ካስተማርኋችሁ ትምህርት ከሰራሁላችሁ ስርዓት አትውጡ ብሎ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እንግዲህ ሙሴ እንደምታውቁት እስራኤልን የመራ የእስራኤል መሪ ከፈርዖን ባርነት ከግብጽ ባርነት ነፃ ያወጣ በዲያብሎስ ከሚመሰል ከፈርዖን በሲኦል ከተመሰለች ከግብጽ ነፃ ያወጣቸው ማን ነው ስንል ሙሴ ነው ማለት ነው። ስልጣነ ክህነትን ከምስፍና ይዞ እስራኤልን የመራ እና እስራኤልን ወደ ምድረ በዳ ይዟቸው ከወጣ በኋላ እንደገና ሙሴ ጥሪ ደረሰው ወደ እግዚአብሔር እና ሕግ እንዲሰራላቸው ነገር ግን ምክትሎቹን ወንድሙ አሮንና ሆርን አደራችሁ ሕዝቤን ስሩ፣ ፍቱ፣ አስተምሩ፣ ቸል እንዳትሉ፣ በሰራሁላችሁ ስርዓት እንዳትወጡ እየመከራችሁ እያስተማራችሁ ጠብቁ ብሏቸው ወደ እግዚአብሔር ሄደ ይላል። ወደ ደብረ ሲና ወደ ተራራ ወጣ። ወደ ደብረ ሲና ወጣ ይላል። ኢያሱንም ደግሞ አስከትሎት ነው ሄደ። ከእግረ ደብትቶ እሱ ካለበት እሱ ወደ ላይ ወደ ጌታችን ወደ አምላካችን ወደ እግዚአብሔር ሄደ። ኢያሱን
አሮንን ግን ከታች ከተራራው ስር ነው ጥሎት ሄደ። እርሱ ከርዕሰ ደብር ወጣ፣ ከተራራው ራስ ላይ ከላይ ወጥቶ ሰባትም የብርሃን መጋረጃዎች ተጋርደው ነበር ይላል። ሙሴ ወደ ተራራው ሲወጣ ሰባት የብርሃን መጋረጃዎች ተጋርደዋል። ስድስቱን ገብቶ ስድስቱን አልፎ ከሰባተኛው ሲደርስ ቆመ። ስድስቱን የብርሃን መጋረጃዎች አልፎ ሰባተኛው ሲደርስ ሄዶ ቆመ። ስድስቱንም ቀን ይላል በስድስቱ ዕለታት የተፈጠሩ 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብቷል ነው። ስድስቱን ዕለታት ልብ በሉ። ስድስቱን ዕለታት በስድስቱ ዕለታት ከዓርብ እስከ ቅዳሜ ማነው ከእሁድ እስከ ዓርብ የተፈጠሩትን ፍጥረታት በልቡናው ስሎበታል፣ አሳድሮበታል ማለት ነው። ስለዚህ ከርዕሰ ደብሩ ከወጣ በኋላ ይሄን እየሳለበት ሰንብቷል። ስድስቱን ቀን በልቡናው ይሄን ያህል ከሳለበት በኋላ 34ቱን ቀን ደግሞ ወነበቦ ያለውን ቃል ሲነግረው ሰንብቷል። 40 ቀን ይሆናል ነው። ሙሴ ይሄን 40ውን ቀን ጾሟል። ጾመ ሙሴ 40 መዓልተ ወ40 ሌሊት። ስለዚህ ቅዱስ ሙሴ እህል ሳይቀምስ ውሃ ሳይጠጣ ያው የምናገኘው ሆኖ ወደፊት በኦሪት ዘጸአት ምዕራፍ 34 ላይ እንዳየነው በደብረ ሲና 500 ጊዜ እግዚአብሔር አምላክ እንዳነጋገረው 6 ቀን ደግሞ ይሄን ያነጋገረውና 22ቱን ስነ ፍጥረት በልቡናው ሲስልበት እንደሰነበተ እህል ውሃም እንዳልቀመሰ ከእግዚአብሔር ጋር ብቻ በጾም በጸሎት ቆይቶ ሕገ ኦሪትን እንደሰራ ነው። ስለዚህ ኦሪት የተሰራችው በጾም ነው። አዲስ ኪዳንም የተሰራችው ከጾም በኋላ ነው ማለት ነው። በሙሴ ላይ ያዙ እግዚአብሔር ሕገ ኦሪትን ሰራ። በአዲስ ኪዳን ደግሞ ራሱ ሰው ሆኖ ሕገ ወንጌልን ወይም ደግሞ አዲስ ኪዳንን ሰራ ማለት ነው። እና ሙሴ 40 መዓልት 40 ሌሊት ጾመ። ኢያሱ 40 ቀን ሙሉ ምንም ሲመገብ 40 ቀን ሙሉ ምን ሲመገብ ሰንብቷል ያሉ እንደሆነ ኢያሱ ከታች ከሆነ ኢያሱስ ምን እያደረገ ነው የሰነበተ ብለን ካነሳነ ሙሴን ያጠና መንፈስ ቅዱስ አጽንቶት 40ውን ቀን ኢያሱ ጾሟል ነው። ወይ ኢያሱኔ በሲና ጾመ ይላል። በሲና ኢያሱም 40 ቀን 40 ሌሊት ሙሴን እየጠበቀ ከታች ከተራራው ስር ሆኖ እህል ሳይቀምስ አብሮ ሰነበተ ነው። ይሄንንም በደብረ ሲና የነገረውን ጻፈው ብሎት 5 ክፍል አድርጎ ጽፎታል ነው። እሊህም ኦሪት ዘልደት ዘፍጥረት ማለት ነው፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም ናቸው ነው። ስለዚህ እግዚአብሔር አምላክ የነገረውን ከእግዚአብሔር የሰማውን የተማረውን ሙሴ 5 ክፍል አድርጎ ጽፏቸዋል ማለት ነው። ዝም ብሎ መጻሕፍቱ ዝም ብሎ አይጻፉም። ዛሬ ለቢዝነስ ለገንዘብ የሚጻፈው ሁሉ ቁም ነገር የለውም፣ ፍሬ ነገርም የለውም ገብተን ስናየው። አባቶቻችን ግን በጾም በጸሎት በሱባኤ ተወስነው ከእግዚአብሔር ጋር እየተነጋገሩ የጻፏቸው መጻሕፍት ያው የእሱ እስትንፋሶች ናቸው። መጻሕፍት አምላክ እስትንፋሰ እግዚአብሔር ናቸው፣ በእግዚአብሔር ፈቃድ የተጻፉ ስለሆነ ማለት ነው። ከአራቱም ባህሪያተ ሥጋ ከአምስተኛም ባህርየ ነፍስ የተፈጠረ ሰው እንዲያመሰግንበት እንዲጠበቅበት ባወቀ ገንዘብ አንድም 5ቱ ሕዋሳተ አፋ 5ቱ ሕዋሳተ ውስጥ እንዲያመሰግኑበት እንዲጠበቁበት ባወቀ ገንዘብ ነው። እንግዲህ እነዚህ 5ቱ ሕዋሳተ አፋ የሚባሉ እናንተም የተማራችኋቸው የምታውቋቸው ናቸው። የላይ አይን፣ አፍንጫ፣ ከፈንዴ የምንላቸው ምላስ፣ ጆሮ እንዲህ ያሉት ናቸውና የውስጥ ደግሞ 5ቱ ነገሮች አሉ። 5ቱ ደግሞ የውስጥ ናቸው ማለት ነው። ስለዚህ በድምሩ 10 ይሆናሉ። ይሄ ያለው ሰው ሁሉ እንዲያመሰግንበት ከእግዚአብሔር ጋር እንዲጠበቅበት እንዲኖርበት ማለት ነው። እና ለዚያ ነው ከአራቱ ባህሪያተ ሥጋ ከአምስተኛ ባህርየ ነፍስ የተፈጠረ ሰው እንዲያመሰግንበት ነው፣ እንዲጠበቅበት ባወቀ ገንዘብ አንድም 5ቱ ሕዋሳተ አፋ 5ቱ ሕዋሳተ ውስጥ እንዲያመሰግኑበት እንዲጠበቁበት ባወቀ ገንዘብ አንድም ኋላ ጌታ ሰው ሆኖ 5ቱን አዕማደ ምስጢር የሚያስተምር ነውና የዚያ ምሳሌ ነው። ኦሪት ዘፍጥረት ዘጸአት ዘኍልቍ ዘሌዋውያን ዘዳግም እነዚህ 5ቱ መጻሕፍተ ሙሴ የ5ቱ አዕማደ ምስጢር ምሳሌዎች ናቸው። በኋላ ለሚመጣው ጥላ ወይም አርአያ ሆነው ቆይተዋል ማለት ነው። ኦሪት ዘዳግም ምስለ አበው የነገረውን ለውሉድ ለመንገር መልሶ አንቦታል ነው እንጂ አንድ ነው። ኦሪት ዘዳግም የተባለ ዳግምነቱም ከኦሪት ዘፍጥረት ከነዚህ ውስጥ የተለየ ነገር የለውም። ይሄንን ነው
ሌላ አዲስ ነገር የለውም። 4 ክፍል አድርጎ ጽፎታል። ስለምን ቢሉ በአራቱ ማዕዘን ያሉ ሰው በአራቱ ማዕዘን ሙሉ የሆነ ጌታ እንዲያመሰግንበት ባወቀ ገንዘብ አንድም ሐዋርያት ከነቢያት ያላገኙትን አምሳል መርገፍ አያደርጉም። እንግዲህ ልብ በሉ፣ ሐዋርያት ከነቢያት ያላገኙትን ነቢያት እንዲህ ብለው አሰብ በከመይቤ ዳዊት በከመይቤ ኢሳይያስ እንዲህ እንዳለ ዳዊት ቅዱስ ዳዊት እንዲህ እንዳለ እያሉ ከነቢያት ያገኙትን ነው የሚያስተምሩት። አምሳልም መርገፍም አድርገው የሚቀጥሉት ከዚያ ያለውን ነው። መርገፍ አያደርጉም ማለት ወንጌል 4 ክፍል ሆና የምትጻፍ ናትና ለወንጌል አምሳል መርገፍ ልትሆን ይሄስ አይደለም። ሐዋርያት በሲኖዶስ 3 ምዕት በፍታ ነገሥት 5 መጻሕፍተ ሙሴ ብለው ቆጥረውልናል ብሎ ባለፈው መጻሕፍትን ነው ኦሪት ዘኢያሱን፣ ኦሪት ዘመሳፍንትን፣ ኦሪት ዘሩትን እነዚህ 8ቱ ብሔረ ኦሪት የሚባሉ እኔ ናቸው ማለት ነው። ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ዘኢያሱ፣ ዘመሳፍንት፣ ዘሩት እነዚህ 8ቱ ብሔረ ኦሪት ይባላሉ። 8 ይሆናል። 8 መሆኑም የ8ቱ ብሔረ ኦሪት ምግብና ሲፈጸም አማናዊት ሕገ ወንጌል እንድትሰራ ለማጠየቅ ነው ማለት ነው። በዚህም በኦሪት 9 ነገሮች አለበት ይላል። ልብ ብላችሁም ታስተውሉት የሚገባ ነገር ቢኖር በዚህ በኦሪቱ ሕግ 9 ነገሮች አሉበት። ሕግ፣ ስም፣ ትእዛዝ፣ አኮቴተ እግዚአብሔር፣ ነገራተ እግዚአብሔር፣ ተግሳጽ፣ ምዕዳን፣ ጥበብ ስጋዊ፣ ጥበብ መንፈሳዊ የሚባሉ 9 ነገሮች አሉበት። ሕግ መላው ነው። ልብ በሉ፣ በኦሪት 9 ነገሮች አሉበት። ሕግ፣ ስም፣ ትእዛዝ፣ አኮቴተ እግዚአብሔር፣ ነገራተ እግዚአብሔር፣ ተግሳጽ፣ ምዕዳን፣ ጥበብ ስጋዊ፣ ጥበብ መንፈሳዊ። እንግዲህ ሕግ መላው ነው፣ ሁሉንም ያካትታል ማለት ነው። ስም ማለት ስማ እስራኤል አሐዱ እግዚአብሔር አምላክከ ያለው ነው። እስራኤል ሆይ እግዚአብሔር አምላክህ አንድ ነው ስማ የሚለውን ነው። ትእዛዝ ይሄን ስሩ ይሄን አትስሩ የሚለው ነው። አኮቴተ እግዚአብሔር የሚለው እለ ሙሴ እለ ዲቦራ እንዳመሰገኑት ያለ ምስጋና ነው። ነገራተ እግዚአብሔር የሚለው ወነበቦ ያለው ተግሳጽ ላለፈው እንዲህ ለምን አደረክ ብሎ መቅጣት፣ እንዲህ አታድርግ ብሎ የሚቀጣውን ነው ማለት ነው። ምዕዳን ለሚመጣው እንዲህ አታድርግ ብሎ መምከር ነው። እንዲህ እንዳታድርግ ምዕዳን ማለት ምክር፣ ተግሳጽ እንግዲህ እንደዚያ ነው። መቆጣት፣ መገሰጽ፣ መቅጣት ነው። ጥበብ ስጋዊ አለ ረሱ፣ ቆፍሩ፣ ጻፉ፣ ደጉሱ፣ ቤት ስሩ፣ አጥርጥሩ ትላለች ቆሪ። ይሄ ጥበብ ስጋዊ ነው። ማረስ፣ መቆፈር፣ መጻሕፍትን መጻፍ፣ መደጎስ እነዚህ ሁሉ ጥበብ ስጋውያን ይባላሉ። ይሄን የመሰለ ሁሉ ነው ይላል። ጥበብ መንፈሳዊ የምንለው ምንድን ነው ካላችሁኝ፣ ጥበብ መንፈሳዊ በሃይማኖት ጸንታችሁ ጾሙ፣ ጸልዩ፣ ምግባር ትሩፋት ስሩ ትላለች ቆሪ። ይሄ ነው እንግዲህ የሰው ልጅ ከአራቱ ባህሪያተ ስጋ ከአምስተኛ ባህሪያት የተፈጠረ ሁሉ ጥበብ ስጋዊንም ጥበብ መንፈሳዊንም አቀናጅቶ መያዝ መቻል እንዳለበት ነው ማለት ነው። ስለዚህ ምግባር ትሩፋት ሰርታችሁ ኑሩ ትላለች ማለት ነው። በሃይማኖት ጸንታችሁ ጾሙ፣ ጸልዩ፣ ምግባር ትሩፋት ስሩ ትላለች። ሕግ፣ ስም ያለው አንድ ወገን አድርጎ 9ኛው ጸሎት ነው። ጸሎትስ ጥበብ መንፈሳዊ ካለው ይገባል ብሎ 9ኛ ትንቢት ነው። ነቢይ ያለ ስለክሙ ማህዊክሙ ዘከማየ ወሎቱ ስምኮ ዘከማየ ወሎቱ ስምኮ ማህዊክሙ ከእናንተ ከወንድሞቻችሁ መካከል እንደኔ አይነት ነቢይ ያስነሳላችኋል ይላል። ወተከውን ህይወትከ ስቅልተ ቅድመ አዕይንቲከ ወይትታመናል ህይወትከ ብላ ትናገራለች። ይሄ እንግዲህ በብሉይ ኪዳን የክርስቶስን ወደፊት የመሰቀል በትንቢት መልኩ ማለት ስቅልተ ትርኢያ ወተከውን ህይወትከ ስቅልተ ትርኢያ ህይወትህ የምትሆነው ስቅልተ ቅድመ አዕይንቴ በዓይንህ ፊት ተሰቀለች ናት ያለው። ወይትታመናል አንተ ግን ለህይወትከ አታምንባትም ይላል። ይሄ ተጽፎ ሲነበብ ሲተረጎም ከነቢያት እስከ ሐዋርያት ደርሷል ማለት ነው። ሐዋርያትም ለቀሌምንጦስ 81 መጽሐፍ ቆጥረው ሲሰጡት ከብሉያት 8 በሐውርተ ኦሪት ብለው ቆጥረው ሰጥተዋቸዋል። 8ቱስ በሐውርተ ኦሪት ማን ናቸው ቢሉ ይላል ኦሪት ዘልደት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ ኦሪት ዘኢያሱ ናቸው። ኦሪት ዘመሳፍንት፣ ኦሪት ዘሩት ናቸው። ኦሪት ዘልደት አለ ዜና ዘፍጥረት ሲል ነው።
መኑ ይወልዶ ለህንባባተ ነጠብጣብ ወሶበ ተወለድኩ ነሳይኩ ነፍሰ ከመ ኩሉ እንዲል 22ቱን ይሄ ማለት መኑ ይወልዶ ለህንባባተ ነጠብጣብ ወሶበ ተወለድኩ ነሳይኩ ነፍሰ ከመ ኩሉ እንዲል ይሄ ቅዱስ ኢዮብ የተናገረው ነው። ኦሪት ማነው በመጽሐፈ ኢዮብ ምዕራፍ 32 ላይ ያለው ነው። መኑ ይወልዶ ለህንባባተ ነጠብጣብ የነጠብጣብ ንባባትን ማን ይወልደዋል? ወሶበ ተወለድኩ እኔ በተወለድኩ ጊዜ ነሳይኩ ነፍሰ ያው ነፍስን ነሳው ከመ ኩሉ እንደ ሁሉም ነፍስን ነሳው ነፍስን በእኔ ያደረ 22ቱን ስነ ፍጥረት ቆጥራ ትናገራለችና አንድም ዘልደት እንዳለ ይሆናል ከአዳም ጀምሮ እስከ ዳዊት ድረስ እገሌን ወለደ እያለች ልደት አበው የአባቶቻችንን ልደት ትናገራለችና ኦሪት ዘልደት አላት ይላል። እውነት ነው። አዳም እስከ ኔሁ ወይም እስከ ሙሴ ወይም ደግሞ እስከ ክርስቶስ ልደት ያለውን ቆጥራ ኦሪት ታስቀምጣለች ማለት ነው። ይሄውም ለከንቱ አልተጻፈም፣ እኛ ልንመከርበት ልንገሰጽበት ነው። ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ ከመ በትዕግሥትነ ወተኩሎ መጻሕፍት ንርከብ ተስፋነ። የሰው ልጅ ተጻፉ መጻሕፍት እኛ ልንመከርባቸው ልንገሰጽባቸው ለተግሳጽና ለትምህርት ወይም ደግሞ ለእምነት ተጽፈውልናል ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 15 ተራ ቁጥር 4 ላይ እንደጻፈው ይህን ሁሉ ልናደርግበት ተጽፎልናል ነው። እስከዚህ ድረስ እንግዲህ አርዕስት ነው። ሰለስቱ ምዕት ለመጻሕፍት ሁሉ አርዕስት እንደሰጡ ይህንንም አርዕስት ሰጥተዋል። እሱ ግን ነገሩን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ያመጣዋል ይላል። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ምዕራፍ 1 ላይ ያነሳዋል ነው። ይሄ መቅድም ነው። መቅድሙን ነው አሁን እያየነው ያለ ነው። እንደ እግዚአብሔር መልካም ፈቃድ እየተመለከትነው እየሰማነው እየተማርነው ያለ ነው። ስለ ኦሪት አመጣጥ ነው። እንግዲህ ኦሪት የአባቶችን አርዕስት ይዛ የአባቶችን ታሪክ የምትመዘግብ ይልቁንም ደግሞ ጽድቅና ኃጢአትን ለይታ የምታሳውቅ ኦሪት ማለት ደግሞ ሕግ እንደሆነ ስርዓት እንደሆነ ሙሴ በደብረ ሲና እንደሰራልን በዚህ እንድንጠቀምበት ነው ማለት ነውና ስለዚህ ሁላችንም ይህንን በማወቅ በመማር ልናስተውለው የሚገባ ብዙ ቁም ነገርን የምናገኝበት ትምህርት እንደሆነ መቅድሙን ይህን አይተናል ማለት ነውና 8ቱ ብሔረ ኦሪት የሚባሉትም እነዚህ ናቸው። እነዚህን ያዙ። ኦሪት ዘልደት፣ ዘፍጥረት ዘፍጥረት ወይም ዘልደት የሚባል ራሱ ነው። ልደት አለ ልደት አበው የአባቶችን ልደት ይናገራል። ዘፍጥረት አለ የፍጥረታትን ነገር ይናገራልና ቆጥሮ ያስቀምጣልና ዘፍጥረት እንግዲህ 22ቱን ስነ ፍጥረት አሁን ወደፊት የምናየው 22 ስነ ፍጥረት መቼ መጡ እነማን ናቸው የሚለውን እናገኛቸዋለን ማለት ነው። ዘልደት ያለውንም ከአዳም ነው ከአባታችን ከመጀመሪያው ከአዳም ጀምሮ እስከ ክርስቶስ ልደት ወይም ደግሞ እስከ መጨረሻው እስከ ሙሴ ድረስ ያለውን ይሄን እሱ ራሱ እስከ ጻፈው ድረስ ያለውን የምናይበት ነው ማለት ነው። እስከዚህ ድረስ አሁን ያየነው አርዕስት ነው። አርዕስት ማለት የመጀመሪያ መግቢያ መቅድም ይሄ መቅድሙ ነው። እሱ ግን ወደፊት በቀዳሚ ገብረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የሚያመጣው ነውና እስከዚህ ድረስ ነው ዛሬ የምናየው ማለት ነው። አጭር ነው። ብዙ ቁም ነገር የምንማረው ወደፊት ነው ማለት ነው። ስለዚህ ዛሬ ምዕራፍ 1ን አንጀምርም። ልክ ካየነ በየነው እግዚአብሔር አምላክ የምንሰማውን የምንማረውን ሁሉ እንድናስተውለው በልቦናችን እንድንስለው በልቦናችንም እንዲስልልን መልካም ፈቃድ ይሆንልን።